ይህ የምትመለከቱት ማዕድን ሞሳጌት ይባላል። በሞ የሚዛን ልኬት ሲለካ ከ6.5 እስከ 7 የሚደርስ የጥንካሬ መጠን አለው። ሞሳጌት የአጊት ቤተሰብ ሲሆን የሚለየው በቀለሙ ነው። በምስሉ ላይ እንደምትመለከቱት ነጭ መደብ ኖሮት በላዩ ላይ አልጌ መሳይ አረንጓዴ መስመሮች የራሱ የሆነ ውበትን ፈጥረውለታል። አልፎ አልፎ እነዚህ አረንጓዴ መስመሮች እርስ በርሳቸው በመዛመድ በተለምዶ አብስትራክት ብለን የምንጠራውን የስዕል አይነት እይታ እንዲኖረው አድርገዋል። ሞሳጌት ብርሃን ከማያስተላልፍ በከፊል ከከበሩ ማዕድናት ውስጥ የሚመደብ ሲሆን እርሱም እንደ ሌሎቹ ማዕድናት ከጌጥነት ባለፈ ለሰው ልጆች የሚሰጣቸው ጥቅም እንዳለ አስትሮሎጂስቶች በጥናታቸው እንዲህ ሲሉ አስቀምጠዋል። ጥሩ የሆነ እድልን ያመጣል፣ የስራ እድሎችን ይከፍታል፣ በሰዎች ዘንድ ተወዳጅነትን ይሰጣል፣ ትኩረትን ይጨምራል በማለት ተናግረዋል። ሞሳጌትን ለመጀመሪያ ጊዜ ለዓለም ያስተዋወቀችው ሀገር ብራዚል ስትሆን ከዛ በኋላ ህንድ፣ ሜክሲኮ፣ ስሪላንካ፣ አሜሪካ፣ ካናዳ እና የተለያዩ የዓለማት ክፍሎች ላይ ማግኘት ተችሏል። በሀገራችን ኢትዮጵያ በአብዛኛው አርባ ምንጭ፣ ወላይታ፣ ወለጋ፣ ወሎ፣ አፋር እና ሌሎች ክልሎች ላይ በበቂ ሁኔታ መገኘት ተችሏል።